እንግዲህ ጋይስ ሰሞኑን ቴሌግራም ተጠልፎብናል ወይንም ሀክ ተደርጎብናል እያላችሁ በቲክቶክ ላይ ያወራችሁ ነበር። ለዛ መፍትሄ የሚሆን አንድ ነገር ይዤላችሁ መጥቻለሁ። ተከተሉኝ። ቀጥታ ወደ ቴሌግራም አፕሊኬሽናችን እንገባለን። ከገባን በኋላ እዚች ጋር 3 ሰረዛለች 3 ነጥብ አለች እዚች ጋር በሷ እንገባለን። ሲቀጥል እዚህ ጋር ሴቲንግ የሚል አለ የሴቲንግ ምልክት ያለበት ማለት ነው። እዚች ጋር እንገባለን ፕሬስ አድርገን ማለት ነው። ከገባን በኋላ እንግዲህ እዚች ጋር ዲቫይስ የሚል አለ። እዚህ ዲቫይስ የሚለውን ነክተን ከገባን በኋላ እዚች ጋር የስልኩን መጠን ይሄ ድረገጽ ምን ያክል ስልክ ላይ ወይንም ዲቫይስ ላይ ኮኔክትድ ሆኖ እንዳለ ያሳየናል። እዚች ጋር አሁን የኔ አንድ ስልክ ላይ ብቻ ነው ያለው። እንደምታዩት እዚች ጋር በዚህ ሞዴል ላይ ብቻ ነው ያለው። በዚህ ሞዴል ላይ ብቻ ነው ያለው። ምናልባት ከዚህ በላይ እንትን ላይ ኮኔክትድ ሆኖ ካለ ይነግራችኋል። ከታች ቨርዥኑን ይነግራችኋል ማለቴ ሞዴሉን ኮምፒውተር ላይ ኮኔክትድ ሆኖ ካለ በኮምፒውተር ላይ በስልክ ላይ ከሆነ ሞዴሉን ይነግራችኋል። እናንተ የምታደርጉት ምንድነው? ሌላ ዲቫይስ ላይ እናንተ በማታውቁት ዲቫይስ ላይ ኮኔክትድ ሆኖ ካለ እዚች ጋር ተርሚኔት ኦል አዘር ዲቫይስስ ይላል የሚል ጽሁፍ እዚህ ጋር በቀይ ይመጣላችኋል ማለት ነው። እዚህ ጋር እናንተ እሱን ነክታችሁ ሌሎች ስልኮች ላይ የተከፈተውን የእናንተን አካውንቱን መዝጋት ትችላላችሁ። በእናንተ ስልክ ላይ እንድትጠቀሙ አድርጋችሁ ማለት ነው። እንግዲህ ይሄ የሚሰራው በቴሌግራሙ ወደ ዲሌትድ አካውንት ሳይቀየር ካወቃችሁት ነው። ማለትም እዚች ጋር ያለውን የእናንተን ስልክ ቁጥር ቀይረው የራሳቸውን ስልክ ቁጥር ካስገቡ በኋላ ይሄንን ነገር ማድረግ አይችሉም። እሱም የሆነው ደግሞ ሀክ ከተደረገ ከ3 ቀን በኋላ ነው። 3 ቀን ሳይሞላው እናንተ እቺን ነገር እንዲያጋጣሚ እነሱ የሚልኩትን ያንን ዌብሳይት ሳታውቁ ከገባችሁ እዚች ጋር ስልካችሁን ሳይቀይሩ ወይንም ድረገጹን ከገባችሁ ከ3 ቀን በፊት ካወቃችሁ እሱን ነገር ካደረጋችሁ ነገሩን ማቆም ትችላላችሁ ማለት ነው። ይመቻችሁ።